ሰላም እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። ባለፈው አንድ ወር ውስጥ የዓለማችን ትልልቅ የኤአይ ኩባንያዎች አንድ አስደንጋጭ እውነትን አምነዋል። የእነሱ ኤአይ ሞዴሎች ለሙከራ ከታጠሩበት ቴስቲንግ ቦክስ ቁጥጥር ወጥተው እውነተኛ ካምፓኒዎቹን ሰብረው ገብተዋል። መጀመሪያ ኦፕን ኤአይ ነበረ። ከዛ ቀጥሎ አንትሮፒክ ችግሩን አመነ። ቀጣይ ደግሞ በቅርቡ ሜታ ይሄ ችግር እንዳጋጠመው አመነ። ጥቃቱ የደረሰባቸው ይሄ ፌክ ሲንቴቲክ ካምፓኒዎች አይደሉም፣ እውነተኛ ደንበኛ ዴታ ያላቸው ድርጊቱ ሲፈጸሙ ጭራሽ ያላወቁ እውነተኛ ካምፓኒዎች ነበሩ። ስለዚህ ጉዳይ መጀመሪያ ሳነብ ሶስት የተለያዩ ነገሮች ሀፕን ያደረጉ ነበር የመሰለኝ በሶስቱ ካምፓኒዎች ውስጥ፣ ግን አይደለም። ከነኚህ ከሶስቱ ትልልቅ ሞዴሎች ጀርባ አንድ ስታርታፕ ቴልአቪቭ እስራኤል የሚገኝ አለ። ይህ ኩባንያ ለኦፕን ኤአይ፣ ለሜታ፣ ለጉግል ዲፕ ማይንድ እንዲሁም ለአንትሮፒክ የሳይበር ሴኩሪቲ ሴፍቲ ቴስት የሚያደርግላቸው ካምፓኒ ነው። ለዛ ነው በዚህ ስታርታፕ ሲስተም ኮንፊግሬሽን ችግር ምክንያት ነው ሞዴሎቹ ከቴስቲንግ ኢንቫይሮንመንት ሳንድ ቦክስ ውስጥ ወጥተው ሪል አታክ ያደረሱት። ስለዚህ ይህ ሶስት የተለያየ አደጋ ሳይሆን እነኚህ ትልልቅ ሶስት ካምፓኒዎች ራን በሚያደርጉበት በዛ በቴስት ኢንቫይሮንመንታቸው ላይ ሀፕን ያደረገ ሲንግል አደጋ ነው ለሁሉም የተዳረሰው። እስኪ ወደዛ ከመሄዳችን በፊት እነዚህ ሲስተሞች ምን እንዳደረጉ ላሳያችሁ። በተለይ አንደኛው ያደረገው ዘንድሮ ካነበብኳቸው ውስጥ ሪሌትድ ቱ ኤአይ በጣም ያስገረመኝ ነገር ነው። አንትሮፒክ የሞዴሉን የሳይበር ሴኩሪቲ ካፓቢሊቲ ቴስት እያደረገ ነበረ። ቴስቱ ምንድነው? ወደ ሲስተሙ ግባና የተደበቀ ፋይል አለ፣ ያንን ፋይል ፈልገህ አግኝ ነው። ስለዚህ ያን ፋይል ሲፈልግ ቀጥታ ምን ያገኛል? ለአዳዲስ ሰራተኞች የተጻፈ መመሪያ ኦር ማኑዋል ያገኛል። ማኑዋሉ ላይ ምንድነው የሚለው? አንድ ሶፍትዌር ጫኑ ይላል። ያ ሶፍትዌር ግን በተጨባጭ ሪል ወርልድ የለም፣ ማንም አልሰራውም፣ ማንም ሪሊዝ አላደረገውም። ስለዚህ የአንትሮፒክ ሞዴል ይሄንን ሲያይ ምን አሰበ? ይሄንን ሶፍትዌር ራሴ እሰራዋለሁ፣ በራሱ በዚህ ስም አድርጌ ራሴ እሰራዋለሁ፣ ራሴ ኢንተርኔት ላይ ሪሊዝ አደርገዋለሁ ብሎ አሰበ። እነኚህ ካምፓኒዎች ይሄንን ሶፍትዌር ዳውንሎድ ያደርጉታል። እኔ ደግሞ የምፈልገውን ፋይል እንዲያግዘኝ የምፈልገውን ኮድ ማልቺየስ ኮድ እዚህ ሶፍትዌር ውስጥ ሂድን አድርጌ አስቀምጣለሁ ብሎ አሰበ። ስለዚህ ሶፍትዌሩም ተሰራ። ግን ምንድነው ሶፍትዌሩን ኢንተርኔት ላይ ሪሊዝ ለማድረግ ኢሜል ያስፈልግ ነበር። ኢሜል ክሬት ለማድረግ ምን ያስፈልጋል? ልጅት የሆነ ፎን ነምበር ያስፈልጋል። ስለዚህ ኤአይ ሞዴል ፎን ነምበር የለውም። ፎን ነምበር ፍሪ ፕሮቫይድ ማድረግ የለም። ኦኬ፣ ስለዚህ ፎን ነምበር መግዛት አለብኝ ብሎ እንትን ሲል ከረንሲ የለውም። ከዛም እንደ ያደረገው ባክትራክ ነው ያደረገው ወደ መጀመሪያው ፖይንት፣ ወደ ኢሜል ወደሚጠይቀው ስቴጅ። እዛ ኢሜል የሚጠይቀው ስቴጅ ጋር ከመጣ በኋላ ኢንተርኔት ላይ ቼክ ሲያደርግ ምን ያገኛል? ፍሪ ኢሜል የሚሰጡ አሉ ዊዛውት ፎን ነምበር። ስለዚህ ፍሪ ኢሜል ክሬት አደረገ ማለት ነው። ስለዚህ በዛ ኢሜል አካውንት ክሬት አደረገ ኢንተርኔት ላይ። ማሌሺየስ የሆነ ሶፍትዌር ሪሊዝ ተደረገ ኢንተርኔት ላይ። ለአንድ ሰዓት ያህል ኢንተርኔት ላይ ሪሊዝ ከተደረገ በኋላ 15 ኩባንያዎች ናቸው ዳውንሎድ ያደረጉት ኮምፒውተሮቻቸው ላይ። ከዚህ ከ15 ውስጥ አንዱ ካምፓኒ የሳይበር ሴኩሪቲ ካምፓኒ ነበር። ስለዚህ በዛ በሳይበር ሴኩሪቲ ካምፓኒ ኮምፒውተር ላይ ይሄ ማሌሺየስ የሆነው ሶፍትዌር ራን ሲያደርግ የክላውድ ኮድ የካምፓኒውን ፓስወርድ አክሰስ አገኘ ማለት ነው። ቀጥታ ወደ ሲስተማቸው ገባ። አስገራሚው ነገር ምንድነው? ይህ ሁሉ ሲከናወን ይሄ ኤአይ ሞዴል የሚያስበው ምንድነው? ይህ ነገር ሪል ወርልድ አይደለም፣ ካምፓኒዎቹ ራሱ ሪል ወርልድ አይደለም። ስለዚህ አክቹዋል ሃርም እያደረስኩ አይደለም፣ this is just a simulation environment ውስጥ ያለሁት ብሎ ነበር ሞዴሉ እስከ መጨረሻ የሚያምነው። ሶስት ኩባንያዎች ሶስት የተለያዩ ስህተቶች፣ ግን እነዚህ ስህተቶች ሀፕን ያደረጉት ደግሞ on the ground በዚህ በአንድ አቅራቢ ድርጅት ላይ ነው። መጨረሻ ላይ ማንም እስካሁን ምላሽ ያላገኘለት ጥያቄ አለ። እስኪ ወደ ቪዲዮ አብረን ነው እነዚህ ሙከራዎች ለምን አስፈለጉ ከሚለውን ጀምር። እስኪ ማንኛውም የኤአይ ፍሮንቲር ላብ ሞዴል ሪሊዝ ሲያደርጉ የሳይበር አታክ ወር ሃኪንግ ካፓቢሊቲያቸውን ቴስት ያደርጓቸዋል። ይህም አስፈሪ ቢመስል ግን በጣም ወሳኝና መደረግ ያለበት ነው። ምክንያቱም ምን ያህል ጥቃት ያደርሳል ኦር የጥቃቱን ጣራ ካልታወቁ መከላከያ መንገዱን ሴፍቲ ጋርዱን ኢምፕሊመንት ለማድረግ ከባድ ስለሆነ ማክሲመም ካፓቢሊቲውን ማወቅ አለባቸው። ልክ ለምሳሌ አንዳንድ መኪኖች ለምሳሌ ቴስላ አዳዲስ ሞዴሎች ሲያመጣ መኪኖቹን እያጋጨ መስዋዕቶችን ለመስበር በተለያየ ነገሮች እየመታ ኦር በሽጉጥ ጥይቶች እየተመቱ ቴስት ይደረጋሉ የመኪናቸውን ጥንካሬ ለማወቅ። እንደዛ ማለት ነው እነኝህን ሞዴሎች። ነገር ግን እዚህ ጋር አንድ ጥያቄ አለ። የኤአይ ሲስተሞች እነኝህን አደገኛ ጥያቄዎችን ኦር የሆነ አኔቲካል የሆኑ ወይ ደግሞ ሃርም ያላቸው ጥያቄዎችን የሚከላከሉላቸውን ሴፍቲ ጋርድ ይገጠምላቸዋል። ነገር ግን ይሄ በሙከራ ጊዜ ተነስቶ ነው ቴስት የሚደረጉት ያለምንም ሴፍቲ ጋርድ ያ ተነስቶ ነው። ቢኮዝ ማክሲመም ለማወቅ ምንም አይነት ባሪየር መኖር የለበትም። ፍሪ ሆነው አታኩን ማከናወን አለባቸው። ስለዚህ
እነኚህ ሳንድ ቦክሶቹ ኦር ደግሞ እነኚህ ቴስቲንግ ኤንቫይሮንመንቶቹ እነኚህ ሴፍቲ ጋርዲያን የሚባሉትን ኦፍ ያደርጓቸዋል ማለት ነው። እና the only thing ባሪየር የሚሆነው ምንድነው ይሄ ሳንድ ቦክሱ ወይም ቴስቲንግ ቦክሷ ነች ማለት ነው። እና እንደ አጋጣሚ ሆኖ በሶስቱም ቴስቲንግ ኦኬዥን ጊዜ ይህ ሳንድ ቦክስ የሆነ ክፍተት ነበረው። እስኪ አሁን አክቹዋሊ ሃፕን ስላደረጉት እኔ ደግሞ ኦፕን ኤአይ ላይ ምንድነው ያደረገው? ምን ተፈጠረ? ወደ ዝርዝሩ ከመግባቴ በፊት ማንኛውንም ሰው ኮንፊውዝ የሚያደርግ ነገር አንድ ነገር ክሊር ሊያደርግላቸው። እስካሁን ብዙ ሰው ክሊር ሲያደርግ አላየሁትም። ይሄን ነገር ዝም ብሎ ነው የሚያወሩት ማለት ነው። እና እዚህ ጋር ወሳኝ የሆነው ካምፓኒዎቹም መግለጫ የሰጡትም ይሄን አንደርላይን አድርገው ነው እና ክላሪፋይ አድርግላቸው። የኤአይ ሞዴሎቹ የራሳቸውን ኢንቫይሮንመንት ኦር ሎኬሽን ኦር ቴስት ቦክስ አለቀው ኦር እዛ ውጭ ሄደው ሌላ ሰርቨር ላይ ራሳቸውን ኮፒ አላደረጉም፣ ክሎን አላደረጉም። ታሚስ ፊዚካሊ እነኛ ሞዴሎች እዛቸው ቴስት ኢንቫይሮንመንታቸው ላይ ነበሩ ማለት። በገሃዱ ዓለም እንደዚህ ራናዌይ ኦር አምልጠው እንደወጡ አድርጋችሁ እንዳታስቡት። ብዙ ሰው እንደዛ የሚያስበው ግን እንደዛ አይደለም። ዋናው ኤአይ በጣም ኢንተለጀንስ የሆነው ኤአይ የነበረው በኦፕን ኤአይ ሰርቨር እዛ በራሱ ሰርቨር ላይ ነበር የነበረው። ምንድን ያደረገው? ለምሳሌ አሁን እናንተ ወርክ ፍሮም ሆም አለ አይደለ? ሪሞት የሚሰራ ሰው እዚህ ላፕቶፕ ላይ ሎጊን ካደረገ በኋላ የዛ የመስሪያ ቤቱን ኮምፒውተር ይቆጣጠራል አክሰስ ካለው። ስለዚህ በአካል እዛ ኦፊስ ድረስ መሄድ አይጠበቅበትም ማለት ነው። እዚህ ሆኖ ኮንትሮል ማድረግ ይችላል፣ ትእዛዝ መስጠት ይችላል። ኦር እናንተ ደግሞ ኤስኤስኤችኪ ላይ ለምሳሌ ኤደብሊውኤስ ላይ የሚሰራ ሰው ካለ በዛ ሎጊን ካደረጋችሁ በኋላ ክላውድ ላይ ሰርቨሩ የተለያዩ ነገሮች ማለት ትችላላችሁ። እዛ መሄድ አይጠበቅባችሁም። ቢካዝ ሰርቨሩን ከሩቅ ሆናችሁ መቆጣጠር ትችላላችሁ ማለት ነው። ሞዴሉም ሴም ቲንግ ነው ያደረገው። ቴስት ኢንቫይሮንመንት አልለቀቀም፣ ግን ውጭ ሄዶ በራሱ ሰርቨር ነው እንትን ያደረገውና እዚህ ጋር በደንብ እመጣበታለሁ። ኤአይ ሞዴሉ እዛው ቴስት ኢንቫይሮንመንት ሆኖ ነው ትእዛዞችን ወደ ውጭ የሚልከው። ይህም ደግሞ አንትሮፒክም ኦፕን ኤአይም ይህን በደንብ ተናግረዋል። ክስተቱ ለየት ያለ ነው። እዛው ባለበት በታዘዘበት ቦታ ነው የተቀመጠው። የታዘዘውን ስራ የተቀመጠለትን ስራ ነው የሚሰራው። ግን ይሄን ስራ ለመስራት ማንም ባላየው ማንም ባልፈተሸው ክፍተት ውስጥ ነው ያችን ክፍተት ተጠቅሞ ለስራው የሚያግዘውን ለማግኘት እጁን የዘረጋው። አሁን ደግሞ ክፍሉ ይሄ ሳንድ ቦክስ ኦር ቴስት ኢንቫይሮንመንት የሚባለውና መውጫ በሩ የሚለው እስኪ አንድ ሙሉ ለሙሉ የተዘጋ አነስ ያለች ቦክስ አስቡ። ምንም አይነት የኢንተርኔት ኮኔክሽን የለም። ሲምፕል ኤግዛምፕል ልስጣችሁ። እናንተ የሰው ልጅ ካለ ምግብ፣ ካለ ፀሐይ ብርሃን፣ ካለ ውሃ ምን ያህል ቀን ይቆያል የሚለውን ልትሞክሩ ፈለጋችሁ። ያ ሰው ግን እነኝህን ነገሮች አያገኝም። ግን የግድ ምን ማግኘት አለበት? ኦክሲጅን ማግኘት አለበት። ቢኮዝ ሲስተሙ መስራት አለበት። ግን ውሃ፣ የፀሐይ ብርሃንና ምግብ ብቻ ነው የሚከለከለው። ግን ያቺ ሰውየው ይሄን ራሱ ቴስት ለማድረግ ኦክሲጅን ማግኘት ስላለበት ኦክሲጅን እንዲያገኝ ትንሽ የቀዳዳ ትኖራታለች ያችሩ። ስለዚህ እንደዛ ነው ሳንድ ቦክሱን ቴስት ኢንቫይሮንመንቱን ቦክሷ የምታስቧት እንደዛ ነው። ስለዚህ ሞዴሉም የሳይበር ሴኪሪቲውን ካፓቢሊቲውን ቴስት ለማድረግ እዛ ሩም ውስጥ ይለቀቃል ማለት ነው፣ እዛች ቦክሷ ውስጥ። ግን ሞዴሉ ማንኛውም ሶፍትዌር ራን ለማድረግ ምን ያስፈልገዋል? ዲፔንዳንሲዎቹ ኢንስታይል መደረግ አለባቸው። እነዚህ ዲፔንዳንሲዎቹን ከኢንተርኔት አለም የሚያወርዳቸው እሱ በመሃል የሆነ ካምፓኒ አለ። ቢኮዝ ከኢንተርኔት ጋር መገናኘት አይችልም። ሶፍትዌሩ ይሄ እንዲሰራ ዲፔንዳንሲዎቹ ኢንስታይል ማድረግ አለበት። እነዚህ ኢንስታይል የሚያደርግበት ደግሞ ያቺ ቀዳዳ ለዛ ነው የምታገለግለው። ስለዚህ አንድ ቀዳዳ አንድ ዓላማ ያለው ማለት ነው። ሌላ ምንም አይነት ኢንተርኔት አክሰስ የለውም። ይህ ሶፍትዌር ጄፍሮግ አርቲፋክተር ይባላል። ብዙ ካምፓኒዎች ይጠቀሙታል። ፕራይመርሊ ስራው ምንድን ነው? የተለያዩ ፓኬጆች ኦር ሞጁሎች ኦር ሶፍትዌሮች ከኢንተርኔት ቀጥታ ኢንስታይል ከማድረግ ይልቅ ቀጥታ ከዚህ ካምፓኒ ኢንስታይል ማድረግ ይሻላል። ቢኮዝ ከኢንተርኔት ጋር ኮኔክሽን የለውም። ይሄ ቀጥታ ሎካል ሪፖዚተሪው ላይ ስላሉ ከዚህ ጋር ቀጥታ ማውረድ ይቻላል። እና እነኚህ ከኦፕን ኤአይም ኢንተርኔት ጋር ኮኔክሽን የለውም። ስለዚህ ከዚህ ሶፍትዌር ላይ ከሎካል ከዛ ከሶፍትዌሩ ላይ ባወርድ ችግር የለውም ብሎ በዛ መንገድ ነበር ሴታፕ የተደረገው። ስለዚህ ይሄ ሶፍትዌር በዛ ክፍል ውስጥ ብቸኛ የነበረው ክፍተት ነው ማለት ነው። ግን ምንድነው የኦፕን ኤአይ ጂፒቲ ሞዴል ማንም ያላየውን ብሬኪንግ ፖይንት አገኘ እዚህ ሶፍትዌር ላይ። ይህም ዜሮ ዴይ ይባላል። ይህ ዜሮ ዴይ ምንድነው? የሰራው ካምፓኒ ይሄን ጄፍሮግ አርቲፋክተሪ የሰራው ካምፓኒ ኦር ያንን ሞኒተር የሚያደርገው ካምፓኒ ራሱ ያቺ ብሬኪንግ ፖይንት እንዳለች አያውቅም። ዜሮ ዴይ የሚባልበት ምክንያትም ይህንን ብሬኪንግ ፖይንት ፊክስ ለማድረግ ምንም አይነት ጊዜ የለም። እንደገና ደግሞ ካምፓኒው ራሱ መኖሩ ራሱ ይሄ ችግር እንዳለ ራሱ አያውቀውም። ስለዚህ የኤአይ ሞዴል ምንድን ያደረገው ያችን ክፍተት ተጠቀመ። ቀጥታ ከኢንተርኔት ጋር ኮኔክሽን ፈጠረ ማለት ነው። ይህም ለጄፍሮግ አርቲፋክተሪ ሪፖርት ተደርጎ ወዲያውኑ ፊክስ ያደረጉት። ግን የዚህ ሲኢኦ ምንድን ያለው
እነኚህ ኤአይ ሞዴሎች እንደዚህ አይነት ዜሮ ዴይ ብሬኪንግ ፖይንት ለማግኘት በጣም ወሳኝ ቱሎች ናቸው። ኢማጂን እዚህ ጋር በብዙ ሺዎች የሚቆጠሩ ካምፓኒ ይጠቀሙታል ይህን ሶፍትዌር። አንድም ካምፓኒ ጋር ኖቲስ አላደረገው። ይህ ኤአይ ሞዴል ግን ኢቭን ፈልግ ተብሎ አይደለም ይሄን ያገኘው፣ ዝም ብሎ በዛው እግረ መንገዱ ሲሄድ ነው ይቺ ብሬኪንግ ፖይንት ብሎ ያገኘው። አሁን ኤአይ ቀጥታ ወደ ኢንተርኔት ያለው ከኢንተርኔት ጋር ያለውን ኮኔክሽን ሌአውት አደረገ። ከዛ በኋላ ምን ተፈጠረ የሚለው ኦኬ፣ ወደ ኢንተርኔት ወጣ። ኢንተርኔት ላይ መውጣቱ ግን በቂ ብቻ አይደለም። ቢኮዝ ኦፕንኤአይ ሰርቨሮችን ቴስት ኢንቫይሮንመንቶቹ ሪፍሬሽ ይደረጋሉ፣ ሪሴት ይደረጋሉ በየተወሰነ ደቂቃው። ኤቭሪ ሪዛልት ሎግድ ከተደረገ በኋላ ሪሴት ይደረጋል፣ ሪፍሬሽ ይደረጋል፣ ሪስታርት ይደረጋል ዲዩሪንግ ቴስት። ስለዚህ ስቴብል የሆነ ኮኔክሽን የለውም ማለት ነው ከኢንተርኔት ጋር። እንደዚህ ሆኖ የ4 ቀን ጥቃት ማካሄድ አይችልም ማለት ነው። እናም ኢንተርኔት ላይ ሰርች ሲያደርግ አንድ ማሽን አገኘ። ይህ ማሽን ምንድነው? የሆነ ተጠቃሚ ሰርቨር አካውንት ሰርቪስ ክሬት አድርጎ ራን ያደርገዋል። ምንድነው ይሄ ኮድ እንዳጋጣሚ የሰራው ምንድነው? ኮድ ኮምፓይል አድርጎ ይሰጠዋል። ያን ኮድ ኮምፓይል ያደርጋል፣ አጌንስት ኤስኪዩኤል ላይት ዳታቤዝ ራን ያደርጋል፣ ሪዛልት ይሰጣል። የሚገርመው ነገር ምንድነው? ይሄን ሰርቪስ ለመጠቀም ምንም አይነት ፓስዋርድ አያስፈልግም። ይህም ሰርቨሩ ራን የሚያደርግበት ሞዳል ይባላል። በዚህ አጋጣሚ ሞዳል ምንም አይነት ጥቃት አልተፈጸመበትም፣ ምንም አይነት ኮምፕሌን አላቀረበም። ቢካዝ ይህ ሀፕን ያደረገው በአንደኛው ከስተመራቸው ግዴለሽነት ነው። ስለዚህ የዛ ከስተመር ክሬት ያደረገው ሰርቨር ነው እንጂ በኤአይ የተጠቀመው ካምፓኒው ላይ ምንም አይነት ዳሜጅ አላደረስም። እዚህ ጋር ደግሞ ማሽኑ ይህ ሰርቨር ኤአይ ወደ ኤአይ አልቀየረው፣ ማሽኑ እንደዛ ነው። ግን ምንድን ያደረገው እንዴት እንደሚሰራ አንደርስታንድ እንዳደረገ የሲ ኮድ ይወስዳል፣ ያ ኮድ ኮምፓይል ያደርጋል፣ ያ ኮድ ራን ሲደረግ ሪዛልት ይሰጣል። ይሄ ኤአይ ሞዴል ይሄን አንደርስታንድ አድርጓል። ስለዚህ እንደዚህ ተመሳሳይ ፓይፕላይን ያለው ኮድ ክሬት ያደርግና ይሰጠዋል ማለት ነው። ይህም የሆነው ጂፒቲ ሞዴል እዛው ኦፕንኤአይ ሰርቨር ላይ ያለ ትእዛዙ ብቻ ነው ወደዚህ ይመጣው። ስለዚህ እነዚህ ትእዛዞቹ የትእዛዝ ፋይሎችን የያዙት ኮዶቹ ብቻ ወደ ሰርቨሩ ወደ መሳሪያ ይመጣሉ፣ እዛ ራን ይደረጋሉ። ስለዚህ እዚህ ምንድነው ኤአይ የጻፈው ኮድ ውስጥ አንድ ነገር ኢንሰርት አድርጓል። ምንድነው ይሄ ስታርታፕ ፋንክሽን የሚባለው ማለት ነው። ምንድነው ያ ዳታቤዙ እስኪወላ ዳታቤዝ በተከፈተ ቁጥር ይህ ፋንክሽኑ ኤክስኪዩት ያደርጋል ማለት ነው። ማንም አይነግረውም፣ ግን በዛች ቅጽበት ሪፍሬሽ ያደርጋል። ስለዚህ ሪዛልቱ ይመጣል ማለት ነው። ስለዚህ እነኛ የኤአይ ኮዶች እዚህ ማሽን ላይ ሙሉ ቁጥጥር ያዙ፣ ሙሉ ራን ማድረግ ጀመሩ። እዚህ ጋር ኤአዩ ምንም አይነት የዛን የሰርቨሩን የዚህን ኢንተርኔት ላይ ያለውን ሰርቨር ምንም አይነት አጠቃቀሙንም ፐርፐዙንም ሊቀይር አልሞከርም። ምንድን ያደረገው ሰርቨሩ አጠቃቀሙ እንዳለ ሆኖ ግን እሱ ሰርቨሩ ራን የሚያደርገው የዛን የኤአይ ኮዶች ነው። ከዛ ምን ብሎ ይጠይቀዋል? እኔ ማነኝ ብሎ ይጠይቀዋል። ልክ ሩት ዩዘር ኦር አድሚን እዚህ ሰርቨር ላይ ይለዋል። ስለዚህ ይህ ኤአይ ሞዴል ማዘዣ ጣቢያ አገኘ ማለት ነው። ይሄ ሰርቨር ነው አሁን የኤአይ ማዘዣ ጣቢያው ነው። ስለዚህ ከዚህ በኋላ እያንዳንዷ ነገር የምትካሄደው ኦፕንኤአይ ኤአዩ ብቻ ነው ይሄን ነገር የሚጠቀሙ። ስለዚህ እዚህ ስቴፕ ላይ ደረሰ ማለት ነው። መጀመሪያ ወደ ኢንተርኔት መጣ። ከዛ ከኢንተርኔት ላይ የራሱን ማዘዣ ጣቢያ የራሱን ሰርቨር ራን የሚያደርግበትን አገኘ። ከዛ በኋላ ነው ቀጥታ እነኚህ ከማዘዣ ጣቢያ የመጡ ትእዛዞቹ ናቸው ዋናዎች። ኦኬ ምን አደረገ? ስለዚህ አስቡ፣ አላማው ምንድነው? የተሰጠውን ቴስት ማለፍ ነው። ለዛ ቴስት ደግሞ ለመመለስ ያንን ቴስት ለማለፍ የሚረዳ መልስ የታገኛለህ ብሎ አሰበ። ሀጊንግ ፌስ ላይ ሀጊንግ ፌስ ምን ማለት ነው? በጣም በቃ ቢግ ሀብ ነው። የኤአይ ሞዴሎች የኤአይ ዳታ ሴቶች ሰርቭ የሚያደርግ ቢግ ኤአይ ዌብሳይት ነው እና ጀስት ላይክ እንደ ጌትሀብ የተለያዩ ሶርስ ኮዶች ሰርቭ እንደሚያደርገው ሀጊንግ ፌስ ደግሞ የተለያዩ ሞዴሎችን የተለያዩ ዳታ ሴቶችን ሰርቭ ያደርጋል። ስለዚህ እዛ ዌብሳይት ላይ እንደሚያገኝ አሰበ ማለት ነው። እዚህ ጋር በጣም ካስገረመኝና ብዙዎች ካሰቡት ተቃራኒ የሆነው ይሄ ነገር ነው። ወደ ሀጊንግ ፌስ የኤአይ ሞዴል ሰብሮ አልገባም። ሀጊንግ ፌስ ፐብሊክ ድረገጽ ነው። ማንም ሰው አካውንት ከፍቶ ዳታ ሴት አፕሎድ ማድረግ ይችላል። ሞዴሎችንም እዛ ላይ ፑሽ ማድረግ ይችላል። ይህ ድረገጽም አላማው ይሄ ብቻ ነው። ኤአዩም እንደ ማንኛውም ኖርማል ሰው በዌብሳይቱ ገባ፣ ፋይሉን አፕሎድ አደረገ። ጥቃቱ የነበረው ምንድነው? ሲገባ ሳይሆን እዛ በአፕሎድ በተደረገው ፋይል ውስጥ ነበረች ጥቃቱ። ለምሳሌ እናንተ ፖስታ አላካችሁ እንበል፣ ፖስታ ቤት ደረሰ። ማንም ሰው የፖስታ ቤቱን ሰብሮ አልገባም፣ ግን የፖስታ ቤት ሰራተኞች ስራቸው ነውና ያንን ፖስታ ከፈቱት። ስለዚህ ጋር ሀጊንግ ፌስም ምንድነው የሆነ ፋይል አፕሎድ ሲደረግ የውስጥ ኢንተርናል ሲስተማቸው ያንን ፋይል ከፍቶ ቼክ ካደረገ በኋላ ነው ለህዝብ አቬሌብል የሚያደርገው። ስለዚህ ይህ ሲስተም ምንድነው ባዕድ የሆኑ ፋይሎችን አፕሎድ በተደረጉ ቁጥር የመክፈት ግዴታ አለበት። እዚህ ጋር ይሄ ፋይሉ አፕሎድ ሲደረግ የመጀመሪያው ሙከራ ግልጽ ነበር። ያ ፋይሉ ምንድነው
እያንዳንዱ ሀጊንግ ፌስ ላይ ራን የሚያደርጉ ክላውድ ሰርቨሮችን የውስጥ ፓስወርዳቸውን አሳልፎ የሚሰጥ ሂድን የሆነ አድሬስ አለው። ስለዚህ የኤአዩ ሀጊንግ ፌስ ሲስተም እዛ ሰርቨር ውስጥ ሄዶ ይህን ፓስወርድ ይዞለት እንዲመጣ ነበረ የነገረው። እዚህ ጋር ዲና የተደረገ ማለት ነው። ሀጊንግ ፌስም እዚህ ጋር እንትን ስላለው ሴፍቲ ሌየር ስላለው ያ ሴፍቲ ሌየር ዲና ያደረገበት። ኤአይም እንደዚህ ሲደረግ ቀጥታ ነው ያቆመው። ይሄንን ከሌላ ከሰርድ ፓርቲ ዌብሳይት ኢንፎርሜሽን እንዲያመጣ ለመጠየቁን አቆመ። ስለዚህ ዲና ሲደረግ ምንድን ያደረገው እዛ ሲስተሙ ላይ ያለውን ሀጊንግ ፌስ ሲስተም ላይ ያለውን ፋይል እንዲከፍትለት ነው ያደረገው። እዚህ ጋር ምንድን ያደረገው ለምሳሌ አንድ በመስተዋት እንትን ያለ ህንፃ ወሰዱ። አንድ ቦክስ አለ። ከዛ ከቦክሱ ጎን አንድ ሰው አለ። ያ ሰው የሀጊንግ ፌስ ሲስተም ነው። ያ ቦክሱ ደግሞ እናንተ የምትፈልጉት ፋይል ነው። ስለዚህ ኤአይ ሄዶ ምንድን ያለው የኔ ፋይል የምፈልገው ነገር ያለው እዛ ቦክስ ውስጥ ነው። ስለዚህ ያንን ቦክስ ክፈትልኝ ይለዋል። ሀጊንግ ፌስ ሲስተም ምንድን ያደረገው ያንተ ከሆነ ማያልና ይከፍትና እዛ ውስጥ ያለውን ሙሉ ፋይል ውስጥ ያለውን ኢንፎርሜሽን ይሰጠዋል ማለት ነው ለኤአዩ። ያ ፋይል ደግሞ ምንድነው የተለያዩ ፓስወርዶችና አክሰስ ኪዎችን የያዘ ፋይል ነበር። እዚህ ጋር ምንድን የተፈጸመው ፕሪማች ዘበኛው መግቢያ በሩን ይጠብቃል፣ ግን ሌባው በመስኮት መጥቶ ነው ያን ዕቃ ያነሳው። እንደዛ ነው ሀፕን ያደረገው። ኤአዩ ቀጥታ በዌብሳይት አፕሎድ አድርጎ ምናምን ሲጠይቅ አይ ዲኔ ይደረግበታል፣ ግን በጎን ሄዶ እንደዚህ ፋይል ክፈትና የኔ ፋይል እዛ ውስጥ ነው ያለው ከዛ ውስጥ አቀብለኝ ሲለው ይሰጠዋል ማለት ነው። ይህ ብቻ አይደለም። ይሄ እዛ ውስጥ እዛ ፋይል ውስጥ ደግሞ ሶርስ ኮድ እና ብሉ ፕሪንቶች አሉ በጣም ወሳኞች። ስለዚህ እዛ ሶርስ ኮድ ውስጥ ሌላ ብሬኪንግ ፖይንት ኦር ዜሮ ዴይ ያገኘ ምንድነው በቁጥር ብቻ የተቀመጠው ላይ ኮማንድ ወይም ደግሞ ፕሮምፕት ስክሪፕት ባስገባበት ያንን ሰርቨር ራን ማድረግ ይችላል የሚል ብሬኪንግ ፖይንት አገኘ። ከዚህ በኋላ ነው ይሄ ኤአይ ለመጀመሪያ ጊዜ ሀጊንግ ፌስ ሰርቨሮች ላይ ራን ማድረግ የጀመረው ከዚህ ጊዜ በኋላ ነው። ይህ ባይዘው ዝም ብሎ አጋጣሚ ኦር ፊክሽን ነገር አይደለም፣ ሪል ወርልድም ያለ ነው። ይሄ ሪኮኔሳንስ የሚባለው ማለት ነው። የተለያዩ ስቴፖችን ብሬክ እያደረጉ ግን በኋላ ላይ መርጅ አድርጎ በቃ ቢግ ሲስተም መፍጠር ወይ በሚሊታሪም ኦር አክቹዋል ወርልድም ያለ ሲስተም ነው። ከዚህ በኋላ ይመጣ ነው ደግሞ ይሄ ሚስጥራዊ ፖስታ ወይ ደግሞ ዴይ ድሮፕ የሚባለው ማለት ነው የመጣው። አስደናቂውና አስፈሪው ክፍል የነበረው ይሄ ነው። ሀጊንግ ፌስ ሰርቨር ልክ ከገባ በኋላ ምንም አይነት ኢንተርኔት ኮኔክሽን የለውም። ስለዚህ የኤአይ እዛ ሰርቨር ላይ ሆኖ ምንም አይነት ኤክስተርናል ኮኔክሽን የለውም። ሌላ ሳንድ ቦክስ በሉት ይሄ ሰርቨር ራሱ። ስለዚህ ኤአይ እዚህ ጋር ምን አደረገ? እዚህ ጋር ምንድነው ፋይሎቹን እንደ ፖስታ የጠቀማቸው እንደ ፖስታ ልክ ወደ ሀጊንግ ፌስ ኢንተርናል ሲስተም ይላካሉ ማለት ነው። ቅድም ነግራቸዋለሁ። ሀጊንግ ፌስ ኢንተርናል ሲስተሙ እያንዳንዷ ፋይል ኦፕን ያደርጋል። ስለዚህ ያን ሞዲፋይ አድርጎ ለፐብሊክ አቬሌብል ያደርጋል ማለት ነው። ስለዚህ ቀጥታ ኢንተርናል ይዘው ኢንተርናል ሰርቨር ላይ ሆኖ ለዛ ሲስተም ይልክለታል። ያ ሲስተም ይከፍትና ያነብና ፐብሊካሊ አቬሌብል በሚሆኑ መልክ ፐብሊካሊ አቬሌብል ያደርጋቸዋል ማለት ነው። አፕሎድ ያደርጋቸዋል። ኤአዩ ከዛ ማውረድ ይችላል ማለት ነው። እዚህ ጋር ትዕዛዝ በፋይሉ መጣ፣ መልስ ደግሞ በፋይል ይወርዳል። ስለዚህ ምንም አይነት የሆነ ታንጀብል የሆነ ኮኔክሽን የለም። ለዚህም ነበረ ሀጊንግ ፌስ ዲስከቨር ለማድረግ በጣም አስቸጋሪ ሆኖ የነበረው። ምንም አይነት ኮኔክሽን ስለሌለ ለተቆጣጣሪዎች የሚታያቸው ምንድነው ተራ ተጠቃሚ ነው፣ ፋይል ይጭናል፣ ፋይል ሲያወርድ የሚታየው ማለት ነው። ምንም አይነት ቀጥታ ዳይሬክት ኮኔክሽን ፍሮም ኢንሳይድ ሰርቨር ላይ ምናምን የሚልባል ነገር አይታያቸው። ስለዚህ ምንድነው ያደረገው ይሄን የፋይል ማጋሪያ ኦር ፋይል ሼር የሚደረግበትን ድረገጽ ወደ ሪሞት መቆጣጠሪያ ሴንተር ነው የቀየረው። ከዚህ በኋላስ አሁን ሙሉ ሌያውት ወጣ። የመጨረሻዎቹ 13 ሰዓታት ናቸው በጣም ወሳኞች። ምንድነው የተካሄደው በእነኚህ 13 ሰዓታት ውስጥ? የመጀመሪያው ቀን ምንድነው ያደረገው አካባቢዎችን ማሰስ። ሁለተኛው ቀን ላይ የት እንዳለ ለማወቅ የሀጊንግ ፌስ ሲስተሞችን ሰርቨሮችን ኢንተርኔት ላይ መፈለግ። ሶስተኛው ቀን ላይ ከአንድ ሰርቨር ላይ ተነስቶ ሙሉ ቁጥጥር ያገኘበት ቀን ነው በ13 ሰዓታት ውስጥ። ኦኬ አሁን የአስተዳዳሪነት የሰርቨር አድሚን ሙሉ ስልጣን ወሰደ። ከዚህ በኋላ ኦርኬስትሬሽን ነው የዘረጋው። ወደ 11 የሚጠጉ ሲስተሞችን ዘረጋ። አንደኛው ሲስተም ፌል ቢያደርግ ሌሎቹ ቴኬር እንዲያደርጉት ማለት ነው። ኢማጂን ሰው ራሱ ያስበውም አንዳንድ ጊዜ እዚህ ጋር ግን ኢማጂን እዚህ ጋር ሪሞት ሆኖ ነው እንጂ ይሄን ሁሉ ቁጥጥር ይሄን ሁሉ ኦፕሬሽን የሚያደረገው ራሱን ከዛ ከኦፕን ኤአይ ሰርቨር አምጥቶ ሀጊንግ ፌስ ውስጥ አላስቀመጠም። ዘን የተለያዩ ፋይሎችን ማንበብ ጀመረ። የሀጊንግ ፌስን አንድ ፋይል ብቻ ወደ 136 የሚጠጉ የይለፍ ቃላቶችን ይዞ ነበር። ስለዚህ እዚህ ጋር የተለያዩ አክሰስ ኪዎች ነበሩ። በእነኛ አክሰስ ኪዎች የተለያዩ ሲስተሞችን አክሰስ አገኘ። በዛ በአክሰስ ኪዎች አራተኛው ቀን ወደ 181 የሚጠጉ ሲስተሞችን በካምፓኒው ኔትወርክ ላይ መዘገበ። የይለፍ ቃል የሚያመነጨውን የካምፓኒው ዋና ማስተር ፓስወርድ እሱንም ወሰደ። አምስተኛው ቀን ላይ
ይህ ኮኔክሽኑ በሃጊንግ ፌስ ተቆረጠበት። በአጠቃላይ በዚህ በ4 ቀን ተኩል ውስጥ ከ17600 በላይ መረጃዎችን ወስዷል። የሚያስገርመው ነገር ደግሞ እነኚህ ሁሉ መረጃዎች ሲወሰዱ ለየት ያለ የሶፍትዌር አታክ ኦር የሆነ ሶፍትዌር ብሬክ ተደርጎ ሳይሆን ቀጥታ በተለመደው ሲምፕል በሆነው በዚህ በፐብሊክ ዌብሳይት አማካኝነት ነው ይህ ሁሉ ዘረፋ የተፈጸመው። እስኪ ዋናው ተርኒንግ ፖይንት እዚህ ጋር ምንድን ነው? አሁን ይሄ ሁሉ ሲሆን ምንድን ነው ተርኒንግ ፖይንት? እዚህ ጋር ምንድን ነው ኤአዩ እያንዳንዱ ስቴፕ ላይ እንደሚያደርገው አንድ ነገር ሊያጠፋ ሲያስብ ሄዶ ያ ማሽኑ የሚጠይቀው ምንድነው እንደ ቴስት ሞድ ነው። እንደዚህ እንደሚሆን እስኪ ያሳየኝ ዋት ሃፕ እንደዚህ ቢሆን ምናምን ብሎ የሚጠይቀው እንጂ ቀጥታ ይሄን ስበርና እንዲህ አድርገኝ ምናምን አይደለም የሚጠይቀው። ማኒፑሌት ነው የሚያደርገው ሄዶ ያን ሲስተም። ስለዚህ ኤአዩ እዚህ ጋር ምንድነው መጥፎ ሀሳቢ አይደለም። ይሄ ዳንጀር ላምጣ ምናምን ብሎ አይደለም። ማንም በጣም ጠንቃቃ ነው። እንደዚህ እንደምታዩት የሚሄደው ያችን ጎል አቺቭ ለማድረግ ብቻ ነው። ምንድነው ያንን ጥያቄ ማለፍ አለብኝ ነው። ያን ጥያቄ ለማለፍ ደግሞ መልሷን የት ነው ማገኛት? ይሄ ብቻ ነው የሷ ዓላማ። እስኪ የኦፕን ኤአይ ሮጊው ይሄን ይመስል ነበረ። አንትሮፒክስ ጋር ምንድነው የተካሄደው? እዚህ ጋር ኦፕን ኤአይ ጂፒቲ ሞዴል የተቆለፈ በር ነው ሰብሮ የገባው። አንትሮፒክ ጭራሹን ያልተቆለፈ በር ነው ያገኘው። እዚህ ጋር ምንድነው አንትሮፒክ ራን ያደረገው ካፕቸር ደ ፍላግ ይባላል። ይሄ ብዙ ጊዜ ሳይበር ሴኩሪቲ ምናምን ላይ የሚደረግ ቴስት ነው በሪል ወርልድ ላይ። ይህ ምንድነው አንድ የተደበቀ ነገር አለ ሆነ ሲስተም ውስጥ ያን ሲስተም ሰብረ ገብተህ ያን የተደበቀውን ነገር ፋይል ፈልግ አገኝ ነው። አንትሮፒክም ይሄን ኤክስፐሪመንት ነው ያደረገው ከአንድ አጋር ኩባንያው ጋር ነበረ። ለክላውድ የተሰጠው ምንድነው ቀጥታ ሙከራ ውስጥ ነህ፣ ምንም አይነት ኢንተርኔት ኮኔክሽን የለም ተብሎ ነበር የተሰጠው። ነገር ግን ኩባንያዎቹ እንዝላልነት ምክንያት ይህ ቦክሱ ቀጥታ ከኢንተርኔት ጋር ግንኙነት ነበረው። ስለዚህ ክላውድ ቀጥታ ኢንተርኔት ላይ ወጥቶ ያንን ፋይል ሲፈልግ አገኘው። በዛ ፋይል ምክንያት ቀጥታ ወደ ካምፓኒዎች ሰብሮ ገባ ማለት ነው። ክስተት አንድ ለክላውድ አንድ የፈጠራ የካምፓኒ ስም ተሰጠው ያን ካምፓኒ እንዲፈልግ። እንዳጋጣሚ ሆኖ ደግሞ የዛ ካምፓኒ ስም ከአክቹዋል ካምፓኒ ስም ነበረው። ያንን አክቹዋል ካምፓኒ ሰብሮ ይገባል ማለት ነው። ከገባ በኋላ የብዙ ደንበኞች ዳታ ፊቻ አድርጎ ይመልሳል። ግን ከተወሰነ ጊዜ በኋላ ክላውድ ይሄ ነገር ሪል አታክ እንደሆነ ያውቃል ማለት ነው። ግን ያን ጊዜ አላቆመም። ሪል አታክ እየሆነ እያወቀ ራሱ አላቆመም። ሁለተኛው ክስተት መጀመሪያ ላይ የነገርኋቸው ይሄ ሶፍትዌር ፓኬጅ ነው። ያ መጀመሪያ ላይ የነገርኋቸው ነገር ነው። ወደ 15 የሚጠጉ ካምፓኒዎች ያንን ፌክ ኤንድ ማሊሺየስ የሆነ ሶፍትዌር ኢንስታል ያደረጉት ወደ አንደኛው ወደ ሳይበር ሴኩሪቲ ካምፓኒ ሊገባ ቻለ። ፓስወርዳቸውን ሙሉ ሲስተማቸውን አክሰስ ኖሮ። አስገራሚው ነገር ምንድነው ክላውድ ይሄ ሞዴሎች የራሳቸው ሎግ ኦር ማስታወሻ የሚጽፉበት አለ። እዛ ውስጥ ምን የተገኘው ሎግ ውስጥ ይህ ትክክል አይደለም፣ ይሄም ለታሰበው መፍትሄ ሊሆን አይችልም ብሎ ነው ጽፎ የተገኘው። ይህም ድርጊቱን ከመቀጠሉ በፊት ነው ጽፎት የተገኘው እንጂ ድርጊቱን አላቆመም። ምክንያቱም እነኛ የተፈበረኩት እነኚህ ድረገጾች የደህንነት ሳይበር ሴኩሪቲ ሰርተፊኬቶቹ ዝም ብሎ የተፈበረኩ ናቸው እንጂ ሪል አይደሉም ብሎ ራሱን ያሳምናል ማለት ነው። ምክንያቱም ዓመተ ምህረቱን ሲያየው 2026 ነው። ስለዚህ ዝም ብሎ ለኤክስፐሪመንት ፋብሪኬት የተደረጉ ሴታፕ ናቸው እንጂ ሪል አይደሉም ብሎ ቀጥታ አታኩን ነው የቀጠለው። ሶስተኛው ምንድነው ክላውድ ወደ 9000 የሚሆኑ ዌብሳይቶች ላይ ቼክ ካደረገ በኋላ አንድ ሪል ካምፓኒ ያገኛል። እዛ ኮምፒውተር ውስጥ ይገባል። ኮምፒውተሩ ራን ካደረገው በኋላ እንዴ ይሄ ኮምፒውተር ከኤክስፐሪመንቱ ጋር ምንም ግንኙነት የለውም ብሎ በራሱ ነው ያቆመው። እዚህ ጋር ክላውድ የመጀመሪያው ሞዴል ጭራሹን አላገናዘበም፣ ዝም ብሎ ሙሉ ለሙሉ ኤክስኪዩት ያደረገው። ሁለተኛው ሞዴል ሪል እና ፌክ ራሱ እያወቀ ራሱን ነው ያሞኘው። ራሱ አይ ይሄ እኮ እንደዚህ ሊሆን ይችላል ብሎ ሙሉ ቀጥታ ቀጠለ። ሶስተኛው ግን ነው የኛው ሪል ካምፓኒ ስለሆነ እንደዚህ አይነት ሳይበር ቴስት አላዝግ አላረግም ብሎ ነው ያቆመው። እሺ ሜታስ ምንድነው የተፈጸመው? ሜታ ማውዝ ስፓርክ 1.1 ተመሳሳይ ችግር ከቴስቲንግ ሳንድ ቦክስ ውስጥ አምልጦ ሌላ ካምፓኒ ጋር ሄዶ ሌላ ችግር እንዳመጣ ሪፖርት አድርጎ ነበር ሪሰንትሊ። እና እዚህ ጋር ምንድነው ልዩነታቸው? ኦፕን ኤአይ ቀጥታ ሄዶ መረጃን የሰበሰበው፣ አንትሮፒክ መረጃውን ከሰበሰበ በኋላ ሶፍትዌሩን ለቀቀ። ሜታ ቀጥታ ሄዶ ሶፍትዌር ላይ ከገባ በኋላ ሪል ቼንጅ ሞዲፊኬሽን ያመጣው እዛ ገባበት ሶፍትዌር ላይ። ግን ሜታ ምንድነው ተመሳሳይ ነው። ኢሬጉላር ዊዝ ቴስት ኮንፊግሬሽን ኢንቫይሮንመንት ያለው ይህም ተመሳሳይ ነው። ከዛ ከአንትሮፒክ እና ከኦፕን ኤአይ ጋር የተያያዘ ተመሳሳይ ካምፓኒ ነው። እዛ ቴስት ኢንቫይሮንመንት ኮንፊግሬሽናቸው ላይ የሆነ ችግር ነበረ ማለት ነው። ስለዚህ ስለ ኢሬጉላር ቴስት ሴዳፕ የሚያደርግላቸው ካምፓኒ ሲያንዳንድ ዩኒቨርሲቲ ቴል አቪቭ እስራኤል ነው የሚገኘው። አነስ ያለ ስታርታፕ ነው እና የዚህ ካምፓኒ ደንበኞቹ ማማንዶች ታውቃላችሁ፣ በጣም ትልልቆቹ ናቸው። ኦፕን ኤአይ፣ አንትሮፒክ፣ ሜዳ እና ጉግል ዲፕ ማይንድ። የነኚህ የሶስቱ ችግር ራሱ ያመጣው በዚህ በኢሬጉላር ቴስት ኢንቫይሮንመንት ኮንፊግሬሽኑ ችግር ነው። ይህ ምን እንደሆነ አስቡት። በዚህ አነስተኛ ሳይበር ሴኩሪቲ ቴስት ካምፓኒ ላይ አንድ ችግር ብትኖር እና እነዚህ ትልልቅ ካምፓኒዎች ደግሞ
እነኚህ በጣም ፓወርፉል የሆኑ ሞዴሎቻቸውን ቴስት የሚያደርጉት እዛ ነው። እና ስለዚህ አንድ ሞዴል ላይ ሃፕን ካደረገ ወደ ሌላው ሞዴል ራሱ ሜታስታሲስ ነው የሚያደርገው እና እንደ ፓንደሚክ ነው ኤክስፓንድ የሚያደርገው ማይነር ችግሩ ራሱ ማለት ነው እና አደገኛ ነው። ስለዚህ በመላው ኤአይ ኢንዱስትሪ ውስጥ የተደበቀ ደካማ ቴስት ኢንቫይሮንመንት ወይም ይሄ ደካማ ሰንሰለት ወይም ሲንግል ፖይንት ኦፍ ፌለር የሚባለው አንድ ቦታ ላይ ሃፕን የሚያደርገው። ስለዚህ በጣም ሊታረም የሚገባውና ሲሪየስሊ ሊወሰድ የሚገባው ችግር ነው። እስኪ አሁን ማንም ስላላወራው ስለ 4 ነጥቦች እናወራ እዚህ ከነኚህ ጋር በተያያዘ ከኤአይ ሴኩሪቲ ጋር በተያያዘ። የመጀመሪያው ነገር ዲፈንድ ማድረጉ ነው። ሃጊንግ ፌስ የራሱን የኦፕንኤአይ ጂፒቲ ሞዴልን ተጠቅሞ ዲፈንድ ሊያደርግ ሞክሮ ነበረ። አታኩ ግን ማድረግ አልቻለም። ቢካዝ ያኛው ሴፍቲ ጋርድ የለውም ቴስት ላይ ያለው፣ ይሄኛው ግን ሪሊዝ የተደረገው ኦልሬዲ ቢዝነስ ላይ ያለው ሴፍቲ ጋርድ ስላለው እነሱ የሚጠይቁት ስቲል ሳይበር ሴኩሪቲ ጋር ስለሆነ ስለዚህ ዲናይን የሚያደርገው ሪስፖንድ አያደርግም ማለት ነው። አንዱ ችግር ይሄ ነው። ስለዚህ እነሱ የኦፕንኤአይ ሞዴል እምቢ ሲላቸው የተጠቀሙት ምንድነው የኪሚኬትሪን የቻይናው ሞዴልን ኦፕን ሶርስ የሆነ ሞዴል ነው። ስለዚህ ኮምፒውተራቸው ላይ ወርደው እነሱ በሚፈልጉት መንገድ ሞዲፋይ አድርገው በሱ ተጠቅመው ነው ይሄን አታክ ራሱ ዲፈንድ ማድረግ የቻሉት። ሁለተኛው ይሄ ስፔሲፊኬሽን ጌሚንግ ነው። ይህም ማለት ምንድነው ኤአይ አላማውን ማሳካቱ ነው እንጂ በመሃል ስላለው ነገር ምንም አይገደውም። ለምሳሌ ለሁሉም ተማሪ የቤት ስራ ቢሰጥ አንድ መምህር 2 ተማሪ ቢሰራ ሌሎቹ ደግሞ 2 ተማሪዎች እኔ ከምሰራ ዝም ብዬ አንተ ልገልብጥ ብለው ቢገለብጡት እነዚህ ተማሪዎች ምንም አያውቁም የገለበጡት። ሴም ቲንግ ሞዴሉ የሚያስበው ምንድነው ያችን ነገር ኦፕቲማይዝ እንዴት ሾርትከት በሆነች መንገድ አሳካለሁ ነው እንጂ በመሃል ስለሚከተለው ስቴፕ ስለሚያደርሰው ዳሜጅ አያስብም። ተኦል የሚያስበው እሱ ስለ ኦብጀክቲቭ ፋንክሽኑ ነው የሚያስበው። እሱ ኦብጀክቲቭ ፋንክሽኑ ምንድነው ያንን ቴስት ማለፍ ነው። ባይዘዌ ስለ ስፔሲፊኬሽን ጌሚንግ ማወቅ ከፈለጋችሁ ባለፈው ሪሊዝ ያደረኩ ቪዲዮ ላይ ዲቴል ዊዝ ሪል ወርልድ ኤግዛምፕል ሰርቼዋለሁ እና እሱን ማየት ትችላላችሁ። ሶስተኛው ነገር ደግሞ ኤአይ ምን ያህል ኢንተለጀንስ ነው ብቻ ሳይሆን ኤአይ የት እንዳለ ያውቃሉ የሚለው ራሱ መታወቅ ያለበት ነገር ነው። ምክንያቱም እውነታውን ያልተረዳ ኤአይ እውነተኛ ድረገጽ ላይ ፐብሊክ ዌብሳይት ላይ ችግር ያመጣል ማለት ነው። አራተኛው ነገር ደግሞ ማንም ያውቅ ነገር አጥቂውም ተጠቂውም የሚያውቀው ነገር የለም። ስለዚህ በጣም የሆነ ቦታ ራሱ ቢገባ በጣም ሴንሲቲቭ የሆነ በጣም ሪስክ የሆነ ኦፕሬሽን ቦታ ቢገባ በዳሜጁ ከተፈጸመ በኋላ ማለት ነው የሚታወቀው እና እዚህ ጋር ራሱ አዌር ሆነ ያስፈልጋል። ስለዚህ እሺ በዚህ ኤአይ ረጊው ኢቨንት ውስጥ የዓለም መንግስታት ምን አሉ? ለምሳሌ የአሜሪካ ኮንግረስ ኤአይ ኪል ስዊች እንዲገጠምለት ፕሮፖዝ አድርጓል። ችግሩ ደግሞ ምንድነው? ይሄ ፕሮፖዝ በካምፓኒዎች ዲቨሎፕመንት ፌዝ ኦር ቴስቲንግ ፌዝ ጊዜ አይሰራም። እንዳያችሁት እነኚህ ችግሮች የተፈጠሩት ደግሞ ቴስቲንግ ፌዝ ላይ ነው። በርሊን ምንድናቸው? አውሮፓ በውጭ ሀገሮች የፍሮንቲር ሞዴሎች ላይ ዲፐንድ መሆናቸውን ማቆም አለባቸው ያሉ ነው። ቢካዝ ይሄ ፍጻሜው ኦልሞስት እየደረሰ ስለሆነ የራሳችን ፍሮንቲር ሞዴል ዲቨሎፕ ማድረግ አለብን ብለው ፕሮፖዝ አድርጋለች በርሊን። ለንደን እንግሊዝ ያው የኤአይ ሴኩሪቲ አታክ ኦር ሳይበር ሴኩሪቲ አታክ ማስጠንቀቂያ ወጥቷል። ሃጊንግ ፌስ ደግሞ ከኦፕንኤአይ ወደ 100 ሚሊዮን የሚጠጋ ፈንድ ጠይቋል የተሻለ ኮምፒውት እንዲኖር። እዚህ ጋር አሁን ሌላ ደግሞ ቲንኪንግ ተፈጥሯል። ምንድነው እስካሁን የነበረው ኤአይ በራሱ የሰዎችን ልጅ ሊጎዳ ሊያስብ ይችላል ኦር ሊያሴር ይችላል ነበረ። አሁን ግን የተከሰተውን ተመልከቱ። ኦፕንኤአይ through the process ምንም አይነት የከፋ ሀሳብ የለውም። the only ታርጌቱ ምንድነው? ያችን ፈተና ማለፍ ብቻ ነው። አንትሮፒክ የከፋ ሀሳብ አልነበረውም። the only ያሰበው ምንድነው? እሱ ራን የሚያደርግ ኢንቫይሮንመንት እንደ ሲሙሌሽን ኢንቫይሮንመንት ነው እንጂ ሪል ወርልድ ካምፓኒስ ኦር ሪል ወርልድ ኢንቫይሮንመንት አይደለም ተብሎ የተነገረው። የሜታም ተመሳሳይ ነው። እንደገና ደግሞ ዋናው ኪ ነገር ምንድነው? ማንኛቸውም እነኚህ ሞዴሎች ከዛ ከቴስቲንግ ኢንቫይሮንመንት ለማምለጥም ሙከራ አላደረጉ። እዚህ ጋር ተሰበረው ኦር ቫዮሌት ያደረገው የኤአይ ስነ ምግባር ኦር የኤአይ ኮንፊገር የተደረገበት ሳይሆን እሱን ራን ለማድረግ በሰዎች የተቀመጠው ሳንድ ቦክስ ኦር ኢንቫይሮንመንቱ ነበረ ችግር የነበረበት። እዚህ ጋር ኤአይን ቴስት የምናደርገው ይህ አሁን ያለው ኤአይ ሞዴል ፉል ካፓቢሊቲውን ስለማናቅ ያንን ለማወቅ ነው። ስለዚህ ይሄ ቴስት ኢንቫይሮንመንት ኦር ሳንድ ቦክሱም ያንን ያላወቅናቸውን አቅም መቋቋም መቻል አለበት ማለት ነው ሴትአፕ ሲደረግ። ሌላኛው ደግሞ ስትሪክት የሆነ ፕሮምፕት ማስቀመጥ ለኤአዩ እና አሁን ጨርሰናል። ይሄን ሁሉ አየን። ቴንክ ዩ ፎር ዋቺንግ እና ከተመቻችሁ ቻናሌን ሰብስክራይብ አድርጉ፣ ሼር፣ ኮሜንት አድርጉ፣ ኢንጌጅ አድርጉ። እናንተስ ምን ታስባላችሁ? ሞዴሉን ስትሪክት ማድረግ ነው ኦር ሞር ስትሮንግ የሆነ ቴስት ኢንቫይሮንመንት ሴትአፕ ማድረግ ነው? ምክንያቱም ብዙዎቹ አሁን ትኩረት እያደረጉ ያሉ ምንድነው ሞዴሉ ላይ ነው። ግን ችግሩ እየመጣ ያለው ምንድነው ሴትአፕ ኢንቫይሮንመንት ላይ ነው። አስተያየታችሁን ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ ያችኋለሁ። ቻው።